አንተ አማል እንዴ? በጣም ይቅርታ። ተበተናል። ለቀቀው። እንዴት አባቱ ነው የሚያምረው! ሁሌም በምናብ የምስል አይነት ወንድ፣ ቁመቱ ረዘም ያለ፣ መልከ መልካም፣ በአጠቃላይ ለምንድን ነው የማላውቀው ስሜት የተሰማኝ? እሱን ካየው ቅጽበት ጀምሮ ሙሉ ሀሳቤ እሱ ሆነ። ያን ቀን ልቤ እንደወሰደው እስካሁን አልመለሰልኝም። ቀናቶች በዚህ መልኩ ሩጫቸውን ቀጠሉ። እኔም ስለሱ ማሰብ ማቆም አልቻልኩም። እንደተለመደው ስለሱ እያሰብኩኝ አረ ካሌብ አስተማሪ መጣ። እሺ መጣ ብሎ እንደምሽ ጅል ካሌብ፣ አንተን ለማግኘት እህትን በቅድሚያ መታወቅ አለብኝ። መቀመጥ እችላለሁ? ትችያለሽ። ለትምህርት ቤቱ አዲስ ነኝ። ጓደኛ ከሌለሽ ጓደኛሽ መሆን እችላለሁ? በደስታ ሜሮን። ካሌብዬ ባስኬትቦል መጫወት እንደሚወድ ከሜሪ ሰምቻለሁ። ለዛም እሱን ለማየት ከሜሪ ተደብቄ ሁሌ እሄዳለሁ። ዛሬው በጣም ደስ ይለኛል። ካላየሁት ግን እናቷ እንዳጣሽ ጥጃ ያደርገኛል። ግን አንድ ነገር አውቃለሁ፣ ከካሌብ ጋር የሃይማኖት ልዩነት አለ። ቤተሰቦቼ ደግሞ በሃይማኖት ድርድር አያውቁም። ያም ማለት ካሌብን ማፍቀር እንጂ እኔ ማድረግ አልተፈቀደልኝም። በተከታታይ 3 ቀን ካሌብዬ ትምህርት ቤት ቀረ። እሱን ሳላይ ስቀር 3ቱ ቀን አመት ሆነብኝ። ያለው ምርጫ መጽሐፍ በሚል ሰበብ ሜሪ ቤታቸው እንድትወስደኝ ማድረግ ነው። ነይ ግቢ። ያስሚን፣ አንቺ ያስሚን፣ አይኔ ያረፈብሽ ቢያምር ነው። ሜሪዬ ቆንጆ ጓደኛ አለችሽ? አይ ሜሪዬ፣ በቃ እኔ ልሂድ። ከዚህ በላይ ከቆየሁ ቤት እቆጣለሁ። እንዴ መጽሐፉስ? ኦይ እረስቸው ነው። አምጪ። በይ ላምጣልሽ። መጣሁ። እሺ ይኸው ጨርሶ ይማርክ። አሜን። ሜሪዬ በጣም አመሰግናለሁ። እሺ ሰላም ዋሉ። ቻው። ሰላም። ወይ ነገ ይዘሽ ሆነሽ እንዳረሽ። ግን እውነትም ቆንጆ ነኝ እኮ። ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ያስሚንዬ የኔ ቆንጆ እዚህም ታርያለሽ? ባስኬትቦል ማየት እወዳለሁ። ለዛ ነው። ኦ አንድ አይነት ስሜት አለና። ቤቲ ትባላለች፣ ጓደኛዬ ነች። እና ባስኬትቦል ደግሞ መልመድ ከፈለግሽ እኔ ያስለምድሻለሁ። መቼ? ከፈለግሽ ከትምህርት በኋላ፣ ከፈለግሽ እሺ፣ ደስ እንዳለሽ። ቆይ ምኑቱ አሁንም ተነፍሳለሁ። ትምህርት አልገባኝም፣ ዝም ብዬ እሰማለሁ። ደግሞ ደጋግሜ ሰዓቱን አያለው። ረፍሰለው ብለው እንዴ ወዴት ነው? መጣው አንተን በመልመዴ ወዲህ ላለል ወዲያ ያስሚን ሆኗል መንገዴ ተሰምቶ እንደኔ። አቤት። ደህና ነሽ? ደህና ነኝ። እኔ የምልህ ካሌብ ቆንጆና ተጫዋች ፍቅረኛ አለች። ኧረ ቴንክ ዩ። ስቀልድ ነው። ቤቲ ፍቅረኛ ሳትሆን ጓደኛዬ ነች። ያን ቀን እንደኔ ደስተኛ ያለ አልመስልሻለሁ? ምክንያቱም ስለ ቤት ያወቅኩበት ቀን ነበር። ወይ ለምን ከሜሪ ጋር ቤት አላስጠናችሁ? ካልደበረሽ ማለት ነው። ኧረ አይደብራትም። እማዬም እምቢ አትለንም። በጣም ወዳታለች። እሺ ደስ ይለኛል። ካሌብ አላስጠናችሁ ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ መልኩ ማፍቀሬ እንዳይታወቅብኝ የተጠነቀቅኩ ቀናቶች ሩጫቸውን ቀጠሉ። ሰላም ለዚህ ቤት ቴትዬ፣ እንዴት ዋሉ? ሜሪ የለችም? ያለችም። ነይ ካሌብ አለ የኔ ጨዋ። ነይ ግቢ እስኪ። እሺ ቴትዬ።
ምን አለ ሃይማኖታችን አንዱ ነው። ፈጣሪ እሱን ለኔ ቢፈቅድልኝና ጣፋንታ ይባረከው። ደሞ ላንስ ለገንዳ መጽሐፍ ውስጤን አንብበ አንተም ይሰማው ወይ ሳይኮሎጂ በጣም ይቅርታ እሺ ያስሚንዬ፣ አስቤበት እኮ አይደለም። ችግር የለውም። ምን ትጠብቃለህ? አስጠናኝ እንጂ። ያትውደደኝ ልቧን ማወቅ ከበደኝ። ያስሚንዬ አንቺ እኔን እንደ ወንድምሽ ሊሆን ይችላል የምታይ፣ እኔ ግን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፈቅሬሻለሁ። ምን ነው የኔ ልጅ ውጤት ተበላሸብሽ እንዴ? እኔ እናቴ ብትማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ታውቅ ነበር። ነገር ግን እሷ ሳትማር እኔን እያስተማረችኝ ነው። እኔ ደግሞ ማላገኘውን ሰው አፍቅሬ መንገድ ሊበላሽ። በቃ የኔ ልጅ አይዞሽ፣ የታባቱ ታዩ፣ ቀጣይ ይስተካከላል። የኔ ብርቱ ኢንሻአላህ። እኮሽ መጽናኛ ያልኩሽ ብዬ ያስሚን ናፍቀሽኝ ነው በጧት የመጣሁት። አላስጨንቅሽም፣ ፍቅር የጋራ ስሜት ነው። ስለዚህ ከአንደበትሽ መስማት አያስፈልገኝም። ያስሚን አንቺ ባታፈቅሪኝ ምን አንቺ ማፍቀሬን እቀጥላለሁ። ክፍል ገብቼ መማረቃቴ እንደምንም ረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩት፣ ግን ብቅ እንኳን ሳይል ረፍት አለቀ። ዛሳትን ጠበቅኩት፣ ግን የሚወደው መረብ ኳስ እንኳን አስጠላ። ሁለት ቀን በተደጋጋሚ ሳንገናኝና ካሌብዬን ሳላየው አደርኩ። ከዚህ በላይ ግን ሳላየው መቆየት አልቻልኩም። ክፍሉ ሄጄ ካጣሁት እንኳን ቤታቸው ለመሄድ ምን ቀረ ከኔ ሳታይ ልቤ ስገባ ስትጨነቅ አፍቅረኸኛል የፍቅርህን ዜማ ካሌብዬ ወይ ቅኝቱ ማርኮኛው እወድሃለሁ። ገባሁ ኑሮ በዘላለም ሳይቀየር ቃና ሁሌም እንዳቀንቶ ሐሴት ካለው ፍቅር። ከካሌብዬ ጋር ፍቅራችን በዚህ መልኩ ቀጠለ። ከእህቱ ከሜሪ በስተቀር ማንም ስለኔና ስለሱ ግንኙነት አያውቅም ነበር። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰ። ምን ዓለም አለኝን ሄደማ ካሌብዬ አይሆንም። ትምህርቱ ጥንቅር ብሎ ይቅር እንጂ አንቺን ትቼሽ ወዴትም አልሄድም። ካሌብዬ አይሆንም። 12 ዓመት ሙሉ የለፋበት ትምህርት ነው። እኔ ደግሞ የለፋበት ትምህርት እንዲቋረጥ አልፈልግም። ኧረ አንቺ ልጅ አልጋው ላይ በቃሽበት ተነሽ። ሰዓት ሄዶ ያስሚን እንዴት ነው አንቺን ትቼሽ የምሄደው? ትናፍቂኛለሽ እኮ ያስሚንዬ። እኔም እኮ ትናፍቀኛለህ ካሌብዬ፣ ግን በቃ ሂድ። እናቴ ድንገት ክፍሌ ውስጥ ካጣችኝ ትገለኛለች። ያስሚን ሽንት ቤት ሆነሽ ነው? ያስሚን የት ሄዳ ነው በዚህ ጠዋት? መደሰት ይራቅሽ የተባልኩ ሰው ያስሚን ያለው እማዬ ነግቢ የማንም መጫወቻ ታርገኝ ቂጥሽን ሳጠርቂ ነግቢ